ሩሲያም በምስራቅ ዩክሬን በዶንባስ የምታደርገውን ፍልሚያ በአብዛኛው አሸንፋለች። ነገር ግን የዶንባስ አንዷ ግዛት ሉሃንስክ ላይ እንዳደረገችው ዶኔስክን ሙሉ ለሙሉ መቆጣጠር አልሆነላትም። ፖክሮቭስክ ከተማ ደግሞ ከዓመት በላይ የተፋለመች ነው። ዩክሬናውያንም ይህችን ከተማ ላለመልቀቅ በውድ ዋጋ እየተዋጉ ነው። ለምን? ፖክሮቭስክ ለሁለቱ ሀገራት የድልና ያለመሸነፍ ምልክት ሆነች። ፑቲን ልዩ ዘመቻ ብለው ከጀመሩ ጦርነት አስቀድሞም ከ60 ሺህ በላይ ሰዎች የሚኖሩባት ከተማ ነበረች። ጦርነቱ ለሺዎች መፈናቀል ምክንያት ሆነ። እናም አሁን ህፃናት በሙሉና አብዛኛው ህዝቧ ለቆ ወጥቷል። ያለፈው ሳምንት ጀምሮ እንደ አዲስ በከተማዋ ሀገራቱ በከባዱ እየተታኮሱ ነው። ሩሲያም ከተማዋን በሶቪየት ጊዜ በነበረ አጠራሯ ክራስኖ አርማይክ እያለች ትጠራታለች። እንደ ዘ ኢንዲፔንደንት መረጃ 100 ሺህ የሞስኮ ወታደሮች ከበዋታል። የዩክሬን ከፍተኛ ወታደራዊ አዛዥ ኦሌክሳንደር ሲሬስኪ ወታደሮች ተከበዋል የሚል መረጃን አስተባብለዋል። አጠቃላይ ዶንባስ በከፍተኛ የከርሰ ምድር ሀብት በከበሩ ማዕድናትም የሚታወቅ ነው። ከፖክሮቭስክ ከተማ 10 ኪሎ ሜትሮች ርቀት በስተምዕራብ በኩል ኪየቭ ለብረት ምርት የምትጠቀምበትን ወሳኝ ማዕድን ታገኛለች። በተለያዩ የምስራቅ ዩክሬን አካባቢዎች የሚፋለሙ ወታደሮች ግብዓት የሚያገኙት በዚህች ከተማ በኩል ነው። ፖክሮቭስክ የመኪና መንገድ፣ የባቡር መስመርም ወሳኝ መሻገሪያ ነች። ሩሲያም ሙሉ ዶንባስን መቆጣጠር ትፈልጋለች። ለዚህም ክራስኖ አርሜስክ የምትላትን ከተማ መቆጣጠር የታላቅ ድል ምልክት ነው። ለቀጣይ ኢላማዎች የሞራል ስንቅም ይሆናል። ሉሃንስክና ዶኔስክን ከሚይዘው የዶንባስ ግዛት 10 በመቶ በዩክሬን ቁጥጥር ስር ነው። ሩሲያውያን ፖክሮቭስክን የዶኔስክ መግቢያ በር እያሉ ነው የሚጠሯት። በዶኔስክ በዩክሬን ቁጥጥር ስር ያሉት ሁለት ሌሎች ከተሞች ክራማቶርስክ እና ስሎቪያንስክ ናቸው። እናም የፖክሮቭስክ መያዝ እነዚህን ከተሞች አደጋ ላይ የሚጥል ነው። እንደ ዘ ኢንዲፔንደንት ዘገባ ፕሬዝዳንት ቭላድሚር ፑቲን አሁን ዶንባስ ህጋዊ የሩሲያ አካል ነው ብለው ተናግረዋል። እናም እየተዋጉ ያሉት በዩክሬን ሳይሆን በሩሲያ ምድር ላይ ይሆናል። እንደ ፕሬዝዳንቱ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና አውሮፓዊ አጋሮቻቸው የሀገሪቱ የግዛት አንድነትን በተመለከተ ከልዩ ዘመቻው በኋላ ሩሲያ የያዘቻቸውን ግዛቶች ብቻ ሳይሆን እንደ አውሮፓውያን አቆጣጠር 2014 ፑቲን ዓለምን አስገርመው አውሮፓና ዩክሬንን አስደንግጠው የያዟት ክሪሚያን እንኳ ለመተው አንፈቅድም የሚል አቋም አላቸው። የነዚህ ግዛቶች ወደ ፑቲን ሀገር መጠቅለል ከዩክሬንም ያለፈ ስጋት ያዘለ ነው ባይ ናቸው። በአንድነት የሚያሰባስባቸውን በዋናነት ይህ ስጋት ነው። እንደ ሮይተርስ ዘገባ በከተማዋ አንደኛው ኃይል የበላይነት አልወሰደም። የሩሲያ ጦር ግን ከፍተኛ ጫና እየፈጠረ ነው። ዜሌንስኪም ሰኞ ዕለት በከተማዋ የሞስኮ ጦር ከፍተኛ ጫና ማሳደሩን አምነዋል። ዩክሬን ከተማዋ በሩሲያ ጦር ስር እንዳትወርቅ ተጨማሪ ልዩ ኃይል አስገብታለች። ፕሬዝዳንቱ የሀገሪቱን ጦር ለማበረታታት ወደ ምስራቅ አምርተዋል። ወደ አራተኛ ዓመቱ እየተጠጋ የሚገኘውን ጦርነት በተኩስ አቁም ስምምነት ለመቋጨት ሀገራት እየሰሩ ነው። በተለይም ፕሬዝዳንት ዶናልድ ትራምፕ በቀላሉ አስቆመዋለሁ ከሚል እምነት ጋር ረዥም ርቀት ተጉዘዋል፣ ግን አልሆነላቸውም። በተለይም የሁለቱ ሀገራት ተወካዮች በቱርክ ቢነጋገሩም መሰረታዊ ለውጥ የሚያመጣ አልሆነም። የሮብ ሊን እምነት እንደሚጋሩ የጦር ተንታኞች ሩሲያም ፖክሮቭስክ ከተማን ከተቆጣጠረች ጠቃሚ ድል ነው። በተለይም ከፈረንጆቹ አዲስ ዓመት አስቀድሞ ማሸነፍ ከቻለች ትልቅ ድል ይሆናል ይላል። እንደ ሮብሊ እምነት ምንም እንኳን ሞስኮ ከተማዋን ብትቆጣጠርም ከፍተኛ ምሽግ የሆኑት የክራማቶርስክና የስሎቪያንስክ ከተማን ለማሸነፍ ግን ሌላ ከባድ የቤት ስራ ይጠብቃታል። ዩክሬን የሩሲያ በርካታ ወታደሮች ሕይወታቸውን ማጣታቸውን ስታሳውቅ፣ ሩሲያም ደግሞ አስቀድሞ ከነበረው በተለየም ጉዳት በሚቀንስ መልኩ እየተፋለመች እንደሆነና ጉዳቱ የከፋው በቁጥር በሚያንሰው በዩክሬን ጦር በኩል መሆኑን ትገልጻለች። የምስራቅ አውሮፓው አስከፊ ጦርነት ከአየር ፍልሚያ በተጨማሪም ፖክሮቭስክ ከተማ ላይ ቀጥሏል። ሁለቱም ሀገራት ለሰላም ስምምነት ቁርጠኛ ነን ቢሉም መሬት ላይ ከመዋጋት አላቆሙም።